ፀሐይ በአማኑኤል ፀሐይ በ12ኛ በፋሲለደስ ትምህርት ቤት የ12ኛ ክፍል ተማሪ ነበርኩኝ። ያመጣሁት ውጤት 522። በጣም ጥሩ። የማጠናከሪያ ትምህርቱን እንዴት አገኘው? ከውጭም ለማቴሪያልም ሆነ ለመምህራን ማበረታቻ እየከፈሉ ያስተምሩ የነበሩ እገዛ ምን ያህል ረድቷቸዋል? እንግዲህ በባለፈው አመት እኔ በተማርኩበት ጊዜ በጣም ለኛ ትልቅ እርዳታ ሲያደርጉልን ነበረ። ያው የማጠናከሪያ ትምህርቱ ለኛ መሰጠቱ በጣም ትልቅ ጥቅም ነበር የሰጠነ። በከቨር ያላረግናቸው ፖርሽኖች ነበሩ። አመት ከአመት መጨረሻ አካባቢ ያሉት ርዕሶች ምናምን ሳይሸፈኑልን ነበር የሚያልፉትና እነሱ ሙሉ አጠቃላይ ማጠናከሪያ ትምህርት የሰጡን ነበረ። ኖርማል ወርክሺትም በሁሉንም እየሰሩልን አሁን ላመጣነው ውጤት በጣም ትልቅ እርዳታ ሲያደርጉልን ነበረ። የመጽሐፍ አቅርቦት ሁሉም ነገር የተሟላልን ነበረ ለኛና ይሄን ነገር ደግሞ ያደረጉልን በፋሲለደስ የቀድሞ ተማሪዎች በውጭ ሀገር የሚኖሩ ናቸውና ለነሱ በጣም ትልቅ ምስጋና ማቅረብ ፈልጋለሁ። ይሄ ድጋፋቸው ደግሞ ለሚቀጥሉ አመት ልጆችም እንዳይለያቸው ማለት ፈልጋለሁ። አመሰግናለሁ። አሜን ወረታው ባላለው ከፋሲለደስ ቁጥር 1 ትምህርት ቤት የ12ኛ ክፍል 516 ነው ያመጣው የማህበራዊ ሳይንስ ተማሪ ነኝ። ያው ስለማጠናከሪያ ትምህርቱ ድጋፍ ተደርጎ ውጭ ሀገር በሚኖሩ ፋሲለደስ ለተማሩ ሰዎች የተደረገልን ድጋፍ በጣም አሪፍ ነበረ። መምህራኖቻችንን ራሳችን መርጠን ነው የትኞቹ በሚመቹ ነው ሲሰጥ የነበረ። ከዛ ደግሞ ሰዓትም ራሳችን በፈለግነው ሰዓት ነው ከኖርማል ትምህርቱ በተጨማሪ። ከዛ ደግሞ የሚደረግልን ትምህርት ደግሞ የምንፈልገውን ራሳችን ነው ፖርሽን ከቨር ያልተደረገልንን በቃ ይሄ ፓርት አልገባንም አንድ ተማሪ እንኳን ይሄ ግልጽ አልሆነልኝም ቢል ለሱ ተብሎ እንትን ይባል ነበርና በጣም አሪፍ እገዛ ነው የተደረገልን እና ቀጥሉበት። ለሚቀጥሉት ተማሪዎችም በጣም ያስፈልጋል እና በጣም እናመሰግናለን ማለት ነው። እሺ ለእናንተ እንደተደረገ ሁሉ ለቀጣይ ተማሪዎች ምን ቢያደርጉ ይሻላል? ያው የማጠናከሪያ ትምህርቱን እንዲማሩ በደንብ ይቀጥሉበት እገዛውን ብዬ ነው ማስበው። አመሰግናለሁ። እሺ እናት ታንኪ